ሰላም ውድ የዚህ ዩቲዩብ ተከታታዮች፣ ዛሬ እንግዲህ የምናየው የዚህን የዩቲዩብ ሎጎ ሲሆን ኢሉስትሬተር ከፍተን ከገባን በኋላ ክሬት ኒው እንለዋለን። ክሬት ኒው ካልነው በኋላ ክሬት የሚባል እሱን ከነካነው በኋላ እንደዚህ አይነት ስሌድ ይመጣልናል። ከዚህ በፊት የሰራሁት ስራ አለ በዚህ ሎጎ እና ይሄኛውን የመሰለ ሎጎ ይሄን ሎጎ ነው ድጋሚ አድርገን የምንሰራው። ማንኛውም ጥያቄ ካላችሁ መጠየቅ ትችላላችሁ በኮሜንት ሴክሽን ላይ። ግልጽ ያልሆነላችሁ ነገር ካለ አወራረዱ የሎጎ አሰራር አወራረድ ምናምን የኢሉስትሬተር አወራረድ ካለ ኮሜንት ላይ ማሳወቅ ትችላላችሁ። በመጀመሪያ እዚህ ሎጎ ላይ ሰርክል እንሰራለን። ሰርክል ሳይሆን የመጽሐፎችን አይነት እንትኖችን እንሰራለን። በመጀመሪያ እዚህኛው ጋር ፔን ቱል ተጠቅመን እዚህኛው ጋር እንሰራለን። ያን ተጠቅመን ከዛም በኋላ እዛ ጋር እናደርግና ከርቭ ነገር እንሰራለን በመሳብ። ከርቭ ከሰራን በኋላ ይሄንን በአልትና ሌፍት ክሊክን በመጫን ይችኛውን ወደ ላይ እንመልሳለን። ከዛም በኋላ እኛ ከመለስን በኋላ እዚህ ጋር ያለችውን ነጥብ ከወዲኛው ጋር ከርቭ እንድንሰራ እናደርጋለን ማለት ነው። ከርቭ ሰርተን ከርቭ ከሰራን በኋላ ሰሌክት ቱል ተጠቅመን ሰሌክት በማድረግ ራይት ክሊክን እንጫናለን። ራይት ክሊክ ከተጫነን በኋላ ትራንስፎርም የሚል አለ። ትራንስፎርምን ስንጫን ሪፍሌክት የሚለውን ስንጫን ጊዜ ያን ሪፍሌክቱን ስንጫነው ምንድነው ቨርቲካል ላይ ኮፒ አድርጎ ራሱን ያመጣልናል። ስለዚህ በዚህ መንገድ ወደ ጎን እንወስደዋለን ማለት ነው። በኔክስት ደግሞ ሌላ ማየት የመጻፍ እንትኖች ስላሉ እነሱን እናደርጋለን። ፔን ቱል ተጠቅመን በፔን ቱል በመጀመሪያ እንስራለን። ወደ ላይ አካባቢ እናደርገዋለን። ትንሽ አረፍ አድርገን ወደ ላይ ካደረግን በኋላ ደግሞ ከርቭ እንሰራለን። ያን የሰራነውን ከርቭ ደግሞ በመሳብ ከርቭ እንዲሆን እናደርገዋለን። ወደ ላይ በመጎተት ከርቭ ከሰራን በኋላ እዚህኛው ጋር ሰርፌስ ኤሪያ ነጭ ስለሆነብን ወይንም ከስር ያለውን ስለጠፋብን ምን እንነካለን? ሰሌክት ቱልን ተጠቅመን ከላይ ዝም ብለን ነክተን ካሁን በኋላ ራሱን ስዕሉን ተነክተን እዛ ጋር ነጭ የምታመለክቷን ስንነካ እዛ ጋር የሚያስመርጠን አለ። ካሁን በኋላ የዚህኛው አይነት ከለር እንጠቀማለን ከለሩ እንዲጠፋልን። ከለሩ ከጠፋልን በኋላ ወደ ፔን ቱል በመሄድ ከዛ ከቦታው እንድንቀጥል ራሷን ፖይንቷን እንነካና ድጋሚ ከርቭን እንሰራለን ማለት ነው። የሚጨምረውን ጨምረን እንደዚህ በማድረግ ስበዋለን። ከሳብን በኋላ እንደዚህ አይነት ይመጣል። አይ ቲንክ ያው የመጣ ይመስለኛል ያንተ ሎጎ። ካሁን በኋላኛውን አልትና ሌፍት ክሊክን በመጫን ወደ ላይ እናወጣታለን። አሁን የወተትናትን ካሁን በኋላኛውን ሰሌክት ቱል በመጠቀም ሰሌክት እናደርገውና ትራንስፎርም የሚላል ወደ ታች ራይት ክሊክ ነክተን ከዛም በኋላ ሪፍሌክት የሚል አለ። እሱን ስንነካው ይሄንን ኮፒ ያደርግና ካምባ ወደ ጎን እናስኬደዋለን። ካምባል ድጋሚ ፔን ቱል ተጠቅመን አሁንም እንሰራለን። እሱ ምንድነው በዚህ ጋር እናደርጋለን። በመጀመሪያ እዚህ ጋር ቢሆን ይበቃዋል። እዚህ ጋር እናደርጋታለን። ካምባ እንደቀደም ከርቭ እንሰራና አልትና ሌፍት ክሊክን በመጫን ወደ ዛውን እንመልሰዋለን። ካምባ ወደ ታች እናደርግና ወደዚህኛው ደግሞ እንደዚህ ድጋሚ ከርቭ እንሰራለን። ያንዳንዱ ነገር ፈልጋችሁ ስቴፕ ባይ ስቴፕ አሳያለሁ። በቅድም መንገድ ራይት ክሊክ እንጫናለን። ትራንስፎርም የሚላል ከዛን ሪፍሌክትን ተጠቅመን ይሄኛውን ኮፒ እንዲያደርግልን እናደርገዋለን ማለት ነው። በተመሳሳይ መንገድ ካምባው ወደ ጎን እንወስደዋለን። ወደ ጎን ከወሰድነው በኋላ እኛን ያው እኩል ሆኗል ከዛኛው ጋር ትንሽ ጠጋ እናደርገዋለን። ሴሌክትን በመጠቀም ነው ጠጋ የምናደርገው። ከዛም በኋላ ወደ ቴክስት ቱል እንሄዳለን። ቴክስት ቱል ጋር ምንድነው ኬቲ ነች ኪሂል ቱ የምንለው ኪሂል ቱ ስለሆነ እኛው ቁጥሩን ጨምሯል። የፎንቱን ሳይዝ እንጨምርና እንጽፈዋለን። ካምባዝኛው ጋር የፎንት አይነቱን እንጠቀማለን አሪፍ የሆነውን። ከዛ ከሎጎ ጋር ከዚህኛው ከሎጎ ጋር ተመሳሳይ የሆነውን ፎንት እንጠቀማለን። እንደዚህ አይነት ሎጎ ፎንቱ እንደዚህ አይነት እንዲሆንልን እንመርጣለን። ፎንት የምንመርጠው ላይ ያለ ስናደርግና እንደዚህ አይነት ፎንት ይመጣልና ይሄን የመጣልን ፎንት ወደ መሃል እናስገባውና ወደ ሰማያዊ ከለር እንቀይረዋለን።
ካም በኋላ አንዳንድ አጀስትመንቶች ካደረግን በኋላ ኦብጀክት ገብተን ሞዲፋይ አድርገን እኛን ፊደሏን ማስጠጋት ይቻላል። ደግሞ አስጠጋናል። ካስጠጋና በኋላ እዚህኛው ጋር ኮምባይን ቱል የምትላለች ሴት ቢልደር የምትላለች እሷን በመንካት ኬናቲን ኮምባይን እናደርጋለን ማለት ነው። እናም ከታች ያሉትም እንደዚህ ኮምባይን እናደርጋለን። ይሄ ኮምባይን ማድረግ ምንድነው ጥቅሙ? አንደኛው ከአንደኛው ኮምባይን ያደርግና አንድ አይነት ቀለም እንድንጠቀም ይረዳናል ማለት ነው። በዚህ መንገድ ከታች ያሉትንም እነዚህኞቹን ኮምባይን እናደርጋለን። በመጀመሪያ ሰሌክት ማድረግ አለብን። ኮምባይን ለማድረግ ሰሌክት ካደረግነው በኋላ ኦብጀክት እንገባለን። ኦብጀክት ከገባን በኋላ ሞዲፋይ የሚላለን ሞዲፋይን ከነካን በኋላ እዚህኛው ጋር ሴት ቢልደር የምትለዋን ነካትና ሁለቱን ኮምባይን እናደርጋለን። ከታች ያሉትንም እንደዛ ኮምባይን እናደርጋለን። ኮምባይን አደረግነው ደግሞ ቀለሙን እንመርጣለን። እዚህኛው ጋር ምንድነው ቢጫ አረንጓዴ መሳይ ነው፣ እሱኛውን እንጠቀማለን። መጀመሪያው ጋር ሁለተኛው ጋር እንደዛ እንጠቀማለን። ሶስተኛው ጋር ደግሞ ሰማያዊ አይነት ከለር እንጠቀማለን ማለት ነው። ከሎጎ ጋር እንዲመሳሰልልን ያዝኛው ጋር እናደርጋለን፣ እዚህኛው ጋር እናደርጋለን ማለት ነው። ይሄን ካደረግን በኋላ ሰሌክቱን እንጠቀምና እዚህኛው ጋር ዳርዳሩን ጠቆር ያለው ነገርና እንትን እናጠፋዋለን ወይንም ከለሩን እናጠፋዋለን። እዚህኛው ጋርም እንደዛው ዳርዳሩን ቀደለ ቲክነሱ ስላልቀነስ ነው አሁን ላይ ስላለ ቲክነሱን እናጠፋዋለን ማለት ነው። ዳር ላይ ያለችውን ሰሌክት ብቻ በማድረግ ዳር ላይ ያለችውን ብቻ ጥቁር ማለት ነው። ከለርለስ ካደረግነው በኋላ ያው እንደዛ በተመሳሳይ መልኩ እናጠፋለን ማለት ቲክነሱ ላይ ያለውን ነገር ስቴፕ ባይ ስቴፕ አሳያለሁ። ከፈለጋችሁ ኮሜንት ሴክሽን ለማሳወቅ ትችላላችሁ። አወራሩ እንዴት እንደምናወርድ የግራፊክስ ዲዛይን አፖች እንዴት እንደምናወርድ ነው ስቴፕ ባይ ስቴፕ ጽፋለሁ። ቀጣይ እንትን ላይ ማለት ነው አሳውቁ በኮሜንት ሴክሽን እና ሰብስክራይብ፣ ሼር፣ ላይክ እያደረጋችሁ ድጋፋችሁን አሳዩኝ። እንደዚህ ካደረግነው በኋላ ይሄን ይመስላል የሰራነው። ካምባል ቴክስትን ተጠቅመን ከታች ያለውን ኪሂል የሚለውን እንጽፋለን ማለት ነው። እና ምንድነው እዚህኛ ጋር አማርኛ ጽሁፎችን ለመጠቀም እንዴት እንደሚሆን በሌላ ቪዲዮ ይዤላችሁ እመጣለሁ። ኮሜንት ሴክሽን ላይ ማሳወቅ ትችላላችሁ። ስለዚህ ነገር ካምባል የራሱ የሆነ ፎንት መጠቀም አለብን አማርኛን ለመጻፍ፣ ያለበለዚያ አይሆንም። የሚቀየር አንዳንድ ሴቲንጎች አሉ። እነሱን አስተካክሎ በቀላሉ መጠቀም ይቻላል ማለት ነው አማርኛ ፎንቶችን። እና አሁን ምንድነው አማርኛ ፎንቶችን እንጠቀማለን ማለት ነው እዚህኛው ጋር ኪሂል የሚለውን ለመጻፍ። እዚህኛው ጋር ፎንቶችን እንጠቀማለን። አንዳንድ ፎንቶች አሉ የኢትዮጵያ የሆኑ በአማርኛ የሚጽፉ ፎንቶችን እንጠቀማለን ማለት ነው። እዚህኛው ጋር ኪሂል የሚለውን እንጽፋለን። ክል ለመጻፍ ምንድነው ኬን ብቻ የምንጠቀመው። ሂል ደግሞ ለመጻፍ ኤች አይ በሚለው በአማርኛ አይነቶች ናቸው የምንጽፋቸው ማለት ነው ኪቦርድ ላይ ተጠቅመን። ከዛም በኋላ ኪሂል ቲዩ የሚለውን እንጽፋለን ማለት ነው። ከዛ ሰሌክቱን እንጠቀምና ወደ መሃል ምናምን እናደርገዋለን፣ አጅስት እናደርገዋለን ፖዚሽኑ ለአሪፍ እንዲሆን ማለት ነው። ካም በኋላ ይሄኛው ኪሂል ምንድነው ፎንቱ ስላልተመሳሰለ ሌላ አይነት ፎንት እናደርገዋለን። ከዛ ከንቱ ጋር ተመሳሳይ የሆነ ተመሳሳይ ደግሞ ይሄኛው ስለሆነ እኛን እንጠቀማለን። ካም በኋላ ከለሩን እንቀይራለን ወደ ሰማያዊ። ከቀየርን በኋላ ትንሽ ተለቅ እናደርገው ፎንቱን አሪፍ ነው። ትንሽ ተለቅ እናደርገዋለን። ያው በቃ ፖዚሽኑንም ትንሽ እየያዘ ነው። እዚህ ጋር በቂ ነው ማለት ፎንቱ። ከዛ በቀጣይ ምን እናደርጋለን? ባክግራውንዱን ጥቁር ለማድረግ ሬክታንግል ቱል እንጠቀማለን። ራይት ክሊክ በመጀመሪያ ሰርክል ነው እንጂ በመጀመሪያ ሰርክል እንሰራለን። በመጀመሪያ ካም በኋላ ምንድነው ባዶን ሰርፌሱን ባዶ እናደርጋለን። እዛው ቀለም ተጠቅመን ቲክነሱን ደግሞ ወደ 10 እናደርጋለን ማለት ነው። ጋር ጥቁር እናደርግና ቲክነሱን ካም በኋላ እስከ 10 ድረስ እናደርጋለን።
3 ከ10 ካደረግነው በኋላ ትንሽ ወደ ላይ ክቡን እናወጣዋለን ከጽሁፉ ጋር እኩል እንዲሆን ወይንም ምንድነው ጽሁፉ በመሃል ትክክለኛ ሴንተር ላይ እንዲቀመጥ እንዲሆን ማለት ነው። ትክክለኛው ላይ ተቀምጧል አሁን። ካንቫስ ሴሌክተር እንጠቀምና ምንድነው እዚህ ጋር ባክግራውንዱን ሬክታንግል እናደርገዋለን ማለት ነው። ራይት ክሊክ ነካና ሬክታንግል የሚል አለ። ከላይ ከጫፉ እንነሳና ወርታች እንትን እንለዋለን። ይሄ ዳር እንዲጠፋ ደግሞ ምን እናደርጋለን? እዛኛው ጋር ቲክነሱን እናጠፋለን ወይንም ዜሮ እናደርገዋለን። ሰርፌሱን ደግሞ እዛኛው ጋር ምን እናደርገዋለን? ጥቁር እናደርገዋለን ማለት ነው። ጥቁር ካደረግነው በኋላ ዳር ላይ ላየር የምታለቻውን ምነካት ላየር የምትለዋን እንነካና ጥቁሯን ወርታችን እናወርዳትና ሌሎችም እንዲወጡ እናደርጋቸዋለን ማለት ነው። ከዛም በኋላ እዚህኛው ጋር አንዳንድ አጀስትመንት ካደረግን በኋላ እዚህኛው ጋር የምናጠፋቸውን ዳር ላይ ያሉ ቲክነሶችን እናጠፋቸዋለን። ቅር ያላችሁ ነገር ካለ ማሳወቅ ትችላላችሁ። በዚህኛው ጋር ነጫጮች ምናምን እናጠፋቸዋለን። ምናጠፋው ምንድነው እዛ ጋር ከለር ሎጋ የምንጠቀመው ሰርፌስ ጋር ምንድነው ሰማያዊዎችን በመጠቀም ማለት ነው። ወዲህ ሰሌክት እናደርጋለን። ትንሽ ሰሌክት እዚህኛው ጋር ሰማያዊ እንጠቀማለን። እኛ ጋር ያለው ተመሳሳይ ሰማያዊ እንጠቀማለን ማለት ነው። ሎጎ ይሄን ይመስላል። ይሄን ይመስላል ሎጎ አሪፍ ነው ብዬ አስባለሁ። እንግዲህ በሌላ ቪዲዮ እስከምንገናኝ ቸር ቆዩ። ያላችሁን አስተያየት ኮሜንት ሴክሽን ላይ አሳውቁን። ለዛሬው አመሰግናለሁ።